አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፋፊወል የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? የጀማን ያለው አልሐምዱሊላህ ሁሉ ሰላም ነው። አልሐምዱሊላህ ረብና ዓለሚን። አንተስ እንዴት ናችሁ? ለፋፊወል ለየአዲስ ይሆናችሁ ዩቲዩብ አዲስ ይሆናችሁ ላይ ሰብስክራይብ አድርጉኝ፣ ነበር ይሆናችሁ ላይክ እያደረጋችሁ አበረታቱኝ ውዶቼ። ዛሬ ደግሞ የሚገርም ነገር ነው እየላችሁ የመጣሁት ማለት ነው ውዶቼ። ሲሄን የሚያውቀው አለ እርግጠኛ ነኝ ሁላችንም እናውቀዋለን ማለት ነው። የሮማን ልጣጭ ነው ማለት ነው፣ ወይም ግሻ አላችኋለሁ ውዶቼ። እና ታያችኋል መቼም ሁላችንም መዳም ኩሽና መዳም ቤት አለ ማለት ነው። የቦደሩን ደግሞ ይሄ ደግሞ ቦደሩ ነው። በጣም ጥቅም አለው ማለት ነው ውዶቼ። እና እኔ ሴትዬ እህት ናት የምትጠቀመው፣ ሴትዬ ሳትሆን ሴትዬ እህት ናት የምትጠቀመውና ጠየኳት፣ ምንድነው ጥቅሙ? ይሄ ሩማን እንትኑ ልጣጩ ምንድነው ጥቅሙ ንገሪኝ እስኪ ምንድነው አልኳት። ከዛ ሁልጊዜ ጧጧ ትጠጣለች ማለት ነው። ሁልጊዜ ትጠጣለች፣ ግን ሁልጊዜም አይመከርም። ግን በጣም ነው ሁልጊዜ ነው የምጠቀመው ምናምን አለች ማለት ነው። እና ይሄ ነገር ጥቅም ካለው እዚህ ጋር ፊሊፒኖች እና ወጋንዳዎች ያሉ ሰራተኛ እነሱም ይጠቀማሉ ማለት ነው። ለምን እንደዚህ ጥቅም ይሄ ነገር ጥቅም ካለው ለምንድን ነው እኔ ስለቶች ማላካፍለው ብዬ ዛሬ እየላችሁ መጣሁ ማለት ነው ውዶቼ። አበረታቶኝ። አሁን በጣም ጥቅም አለው፣ አሪፍ ነው። ግን ለምንድን ነው ጥቅሙ ስላት ባለትዳር ለሆኑትና ለወለድ ነውና ባለትዳር ለሆነው ነው እንጂ ለሲንግሎች አይመከርም አለች ማለት ነው። እሺ ዙሮ ይገባችኋል። በጣም አሪፍ ነው፣ ለወለድ ነው አብሶ በጣም ጥቅም አለው ምናምን አለችኝ። እሺ ይሄ ነገር ማጥቅም ካለው ማን ስለቶች ለምን አላካፍልም ብዬ ዛሬ እየላችሁ መጣሁ ማለት ነው። እቺ ፊሊፒኖ በጣም ትጠቀማለች ማለት ነው። ግን ይመራል። ቢመርም ግን እኔ ግን ሱካር እየጨመርኩ ነው የምጠጣው። ሱካር ሳልጨምር አልጠጣም እየመረረኝ ማለት ነው። ፊሊፒኗ ግን ጭፍን ታረግነች፣ ዋጋ እንደው አይኗን ጭፍን ታረግና ጥጥ ነው የሚያረጉት ማለት ነው፣ በረድ ሲል ማለት ነው። እኔ ግን ያው ሱካር ካልጨመርኩ አይጠጣኝም ማለት ነው። እና በጣም ጥቅም አለው አለች ሴትዮዋ ራሱ ማለት ነው። ላላገቡት ሳይሆን ላገባ ነውና ለወለድ ነው። እሺ እና የምትጠቀሙት አሪፍ ነው። እንደውም ወጋንዷ ምን አለ መሰላችሁ እንደዚህ ቦደሩ እየተፈጨ ነው ወላሂ። ይሄው ስራዬ ብሎ ይሄ እየደረቀ ይሄው ዝጋ ፊስታሉ ራሱ ማለት ነው። ፊስታሉ ውስጥ አበዛዙ ውጭ ላይ ራሱ 2 ትሪ ያለ ማለት ነው። በትሪ እንትን እየተሰጡት ማለት ነው። ያው ፋሚሊ ብዙ ስለሆኑ ትንሽ 3-4 ሮማን አይደለም 6 ሮማን ነው ባንዲ እንትን የሚሉት ማለት ነው የሚገሽሩት። ያው ይሄም ጥቅም ስላለው ማለት ነው። ወጋንዷ ምን አለች? ይሄን ፈጭቻለች አገሬ እየሄደ ያለው አለች ማለት ነው። እኔ ደግሞ ፍሬውን እየሄደ ያለውኝ አልኩ ማለት ነው። እዘራለሁኝ ኢትዮጵያ ሄጃልኩኝ ማለት ነው ኢንሻአላህ። ምክንያቱም እኔ ኢትዮጵያ ላይ እንደዚህ በብዙ እንደ አረብ ሀገር ሮማን ያለ አይመስለኝም። እኔ መቼም በወሎ አካባቢ የለም ማለት ነው። ለምን ዋሻለሁ? የለም ማለት ነው ሮማን። እና በጣም ጥቅም አለው፣ ተጠቀሙ ሀገሬ ልጆች። እኔም ይሄው ሰሞኑን እየተጠቀምኩ ነው ማለት ነው ኢንሻአላህ። እኔ ሴትዬ አትጠቀም፣ በብዛት የምትጠቀመው ጨው ነው። ደግሞ ኢንሻአላህ ጨው እንዴት አጠቃቀሙን አሳያችኋለሁ፣ ነግራችኋለሁ ማለት ነው ውዶቼ። ይሄ ብንጠቀመው ራሱ ወላሂ ኖርማሊ ምንም የሚጎዳን ነገር የለም። ምክንያቱም ተፈጥሯዊ ነገር ነው ማለት ነው። ዲካል ምናምን የሌለበት ነገር ስለሆነ አሪፍ ነው። ይሄው እያደረጉ ራሱ ማለት ነው ስራ የተብሎ ነው እዚህ ቤት እና እኛስ ዝበላ ከምንጨምረው እንደዚህ እያደረግን እርጥቡም ከሆነ ችግር የለውም እርጥቡ ራሱ ማለት ነው አፍልቶ መጠቀም ይቻላል። ያው እንደ ሻይ ማለት ነው። ግን እዚህ ጋር ደርቆ እንደዚህ በማንኪያ በሻይ ማንኪያ ተደርጎ ነው የምትጠቀሙ ሴትዮዋ፣ እነሱም ሰራተኞቹ የሚጠቀሙት ማለት ነው። እና እንጠቀመው እላችኋለሁ ውዶቼ። በእውነት እኔ ፍሬውን እየሄደ ያለው ሀገሬ ማለት ነው ኢንሻአላህ ተከላለሁ ማለት ነው። ቦደሩንም እንደዛ አድርቄ እኔ እኮ ዝባላ ነው የምጨምረው። የሚገርማችሁ ነገር ወላሂ ላዚም ቆሻሻ ነው የምጨምረው። ፍሬውን ተጠቅሜ የልጫውን ቆሻሻ ነው የምጨምረው። እና ለምን ቆሻሻ ከምንጨምረው ጥቅም ካለውማ ለእህቶቼ ላካፍላችሁ ብዬ ዛሬ ከች ብያለሁ ማለት ነው። እና ይሄን ይመስላል፣ እንጠቀመው እሺ ውድ ሀገሬ ልጆች እህቶቼ። ያው እንግዲህ ያላገቡት አይመከርም።
እኛ ላገባ ነው ለወለድ ነው ማለት ነው። እሺ እኔ ግን ይገርመኛል ግን እነሱ ወላሂ እኔ ስንት አመት የመሰላችሁ ቆሻሻ ውስጥ የምጨምረው እስካሁን በዱንዬ ይሞላም ነበር እንደ አረብ ሀገር ከመጣሁ አጠራቀሙ ማለት ነው። እና ወደ አሰራሩ እንር ማለት ነው። ውድ እህቶቼ በጣም ነው የሚመረው ግን ማለት ነው። በዚህ በሻይ ማንኪያ አንድ ነው የምጠቀመው ማለት ነው። ይመረኛል ግን ሱካር ጨምርበታለሁ። ብዱን ሱካር እኔ አንጠጣም ማለት ነው። ግን ሴትዮዋም ሰራተኞች የሚጠቀሙት ከሱካር ይጨምሩበት ማለት ነው። እኔ ሱካር ጨምርበታለሁ ይመረኛል። ወላሂ በጣም ነው የሚመረረው ማለት ነው። ግን ጥቅም ነገር ስለሆነ ያው እኔ ግን ትንሽ ሱካር ጨምር አደርጋለሁ ማለት ነው። ይሄ ውድ ሀገሬ ልጆች ግማሽ ማንኪያ ማለት ነው ስለሚመረኝ እላችኋለሁ። እና እንጠቀም እኛም ኢትዮጵያዎች እንዴት ምክንያቱም ጎጂ ነገር አይደለም። ይሄ ብንጠጣውም ጠቃሚ ነው ማለት ነው። የሚጠቀም ነገር ከሆነ ምንም እንትን አይልም። ተፈጥሯዊ ነገር ነው ማለት ነው። ምንም ሜዲካል ምናምን የገባበት ነገር አይደለም። ታያችኋል አበዛዙ ራሱ ቴስታር ውስጥ ያለው ወላሂ ይሄ አሁን ይሄ አሁን ለታ የተፈጨ ነው ማለት ነው። ይሄ ቦርደሩ ይሄው አሁን ውጭ ላይ ራሱ ማአት አለ። ይሄ አሁን ቅድም አጥቼው ነው ከውጭ ላይ ማለት ነው። የሚገርማችሁ ነገር እና ውሃ ላፍላ እስከ ግን አለኛ ፈጨርስ መስሞቅ ይበል እና እንጠቀም ውድ እህቶች ይጠቅመናል ማለት ነው። ዙሮ እነሱ የሚጎዳ ነገር አረግም። ይሄ ደግሞ አይጎዳም ማለት ነው። እንዴት መሰላችሁ? ተፈጥሯዊ ነገር ስለሆነ ማለት ነው። እሺ ውድ እህቶቼ አላበዛም ማለት ነው። ጧት ነበር ያኔ ጧት ነበር የሚጠቀሙት። ግን ለእህቶቼ ለምን አላካፍላቸውም? ይሁን አልጠቀም አልኳቸው ሰራተኞቹ። እነሱ ጠጥተዋል ማለት ነው። እኔ ደግሞ ለእናንተ ለእህቶቼ ላካፍላችሁ ብዬ ነው። ይሄው ያው ሻይ በሉት ማለት ነው። ታያችኋል ውድ እህቶቼ ማጠለልም ይቻላል። ይሄንም ደግሞ ወዲታች በራሱ ጊዜ ዘቅጣን ማለት ነው። ወዲታች እንደዚህ አድርገን መጠጣት ነው። ቢስሚላህ ግን ይመረር ይላል። ዙሮ ጣጡት የሚጎዳ ነገር አይደለም ማለት ነው። እሺ ይሄን ይመስላል የዛሬው ቪዲዮዬ ማለት ነው። ሰርተን እንጠቀመው እስኪ ውድ እህቶቼ ውድ ሀገሬ ልጆች አበረታቱኝ። እኔም አዲስ ጀማሪ ነኝ። ሰብስክራይብ እያረጋችሁ እና ኢንሻአላህ ደግሞ ወደፊት በአዲስ ቪዲዮ መጣለሁኝ እህቶቼ እና እንጠቀመው። ዝባላ ከምንጨምረው እንደዚህ ብንጠጣው አሪፍ ነው ማለት ነው። እኛ ለወለር ነው ላገባ ነው ማለት ነው። ወጋ እንዴትም ኢትዮጵያ ይሄ ሀገሬ እየሄዳለሁ ብላለች። እኔም ደግሞ ፍሬውን እየጀዘራለሁ እላለሁ። ኮሜንት ላይ አስቀምጡልኝ። ወይ ፍሬውን ይዘሽ ወይ ቦደሩን ይዘሽ እንደዚህ ፋይተሽ በሉኝ ማለት ነው። እሺ እና ይሄን ይመስላል ልጆች። መልካም ሙሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። አበረታቱኝ ውድ ሀገሬ ልጆች። ስበሳችን በረታታ። አላህ ሱብሃነሁ ወተዓላ የረፍት እንጀራ ይስጠን። ሀገራችንም አላህ ሱብሃነሁ ወተዓላ ሰላም አላህ ያርግልን ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።